ሻሻ እንለያለን። ካርቶን ለብቻ፣ ምግብ ለብቻ፣ ሌላ ቆሻሻ ደግሞ እንዴት እንደሚጣል አሳያችኋለሁ። ኦኬ ይሄ ካርቶን ነው። ያ ይሄ ዝም ብሎ ወረቀት ሶፍት ምናምን እናደርግበት ነው። ያ ከዛ ደግሞ ይሄ አለቃል። ይሄ አፍል ሽንኩርት፣ ያ አፍል ሽንኩርት፣ ዳቦ፣ የተረፈ መኮሮኒ፣ እንቁላል፣ ያ እሱ ለብቻው ነው የሚጣለው። ያ ይሄ ደግሞ ሶፍት ፎይል፣ አንዳንዴ የእጅ የተጠራረግንበትን ወረቀቶች ምናምን ያ ኦኬ። ከዛ ደግሞ ያ አሳያችኋል። ጋሪ ቺቺ ነኝ። ቆይ ማማ ቆይ። ኦኬ ይሄ ደግሞ ኩክ የወተት ዕቃ፣ የጁስ፣ የቺፕስ ፌስታል፣ ይሄ ላስቲክ የሆኑ ነገሮችን ይሄ ለብቻው ነው የምንጥለው። ኦኬ ያ የቅባቶች የወተት ይሁንም። ኦኬ እና ካርቱን ደግሞ ለብቻው ቺፕስ እኔ ይዘዋለሁ። ይሄ ጆጆ ይሄን ያዘ። ኦኬ ማማ ደግሞ ይሄን ትይዛለች። መጀመሪያ በር እንክፈት። ጆጆ ክፈት። ኖራይ በስ ያይክሽ እንደሱ ቀስ ቆይቼ ይላግዝ። ይሄ ምንድን ነው? ፓፒር ያ ማለት የካርቱን መጠን ፓፒር ያ እሱ ኦኬ። እሱን እዚህ ውስጥ እናድርግ። የእንቁላል ቆይ መጣው ጠብቀኛ። የእንቁላልና እንቁላል እዚህ ቆይ ያ ተሰጣሉ ትችላለህ። ደርሰህ ጉድ። ቆይ አንዴ ግን ቃል ይሄ ምግብ የለውም። ይሄ ላስቲክ ምግብ የለውም። ኦኬ እንካ ይሄ ስቃል ከምትቼ ቃል ይሄ ደግሞ ነግራል ቢዮ ኤስም ብቻ ሌላ ፌስታል ምናምን አይደረግም። ያ ማለት ይሄ ፌስታል ምናምን ፓምፐርስ እንዳይደረጋሉ ምግብ ብቻ። ኦኬ ከምግብ የተረፈ ያ ከዛን ምን እናደርጋለን? ናይ ውስጥ እናራግፋለን። ይሄን ውስጥ እናራግፋለን። ያ ላይ ጫፍ ድረስ እታች ናይን ሩጥ